ጋይ ሰውነት እንግዲህ አንተ በጣም ስኬታማ ሰው ነህ። የአፍሪካ ዋንጫውን ብቻ ሳይሆን ያሳካልን አዲስ ህንፃ ግሩም ኳስ ሰላዲን አዳነ በባለቤትህ ላይ የነበረውን ነገር አንተ ታውቃለህና እስኪ የሆነ ነገር ምን ነበር የነበረው? ስኳር ያዛት ሐኪም ቤት ሄድን። ከዛ መድኃኒት ታዘዘላት እና ያም ራሱ በአንድ መስመር አይደለም፣ አንድ ይወጣል ይወርዳል፣ ችግር ነበር እና እኔ ይህንን በሚዲያ በዩቲዩብ አየው ነበረ ያጣሁኝ። ከዛ በኋላ ተነጋገረች፣ መድኃኒት ታዘዘላት። በቃ ሰውነቷ በሙሉ ቀንሶ ያን መድኃኒት መውሰዱን አቁማ የስኳር መጠኗን በየጊዜው እንለካለን። በፍጹም ከኖርማል ስቴጅ ወርዶ አያውቅም እና ለዚህ ትልቅ ክብር ስላለን ነው ዛሬ የመጣነው። መድኃኒት ወስድ ነበረ ጠዋት ከቁርስ በፊት፣ ከምሳ በኋላ ደግሞ አንድ ወስድ ነበረ። አሁን ያን እየተከታተልኩ በአጋጣሚ የእናንተን ማስታወቂያ አየሁኝ፣ ሰማሁና መጣን። እዚህ የሚጠጣ ሻይ ያለ እሱን ወሰድኩኝ። አሁን በጣም በጥሩ ሁኔታ ላይ ነው ያለሁት። መድኃኒት ይቻለው መድኃኒት ከተውኩ 2 ወር ይሁን፣ 2 ወር መድኃኒት አልወስድም። ሻዩን እየጠጣሁ ይኸው ደረጃ ደርሻለሁ። ደግሞም ክብደት በጣም ነበረኝ። እዚህ ስመጣ ወደ 89 ነበርኩኝ። አሁን 74 ነው ያለሁት እና እዚህ ጋር ነበር ያለው። ጉልበቴን በጣም ያመኝ ነበር። በተለይ ደረጃ መውጣት መውረድ ትንሽ ቸገር ነበረ። ሲሄድ ብዙ መንገድ አልሄድም፣ በጣም ያመኝ ነበር። አሁን ግን ሰላም ሰራመድም ደህና ነኝ፣ በደንብ እሄዳለሁ፣ በጣም እሞክራለሁ ለመቀነስ፣ ግን በቃ አይሻልም እና በጣም ወፍራም ስለነበረች በውፍረቷ ምክንያት እኔ በሳምንት 4 ቀን ሰኞ፣ ሮብ፣ ዓርብ፣ እሑድ ሁልጊዜ ወክ አደርጋለሁ። በውፍረቷ ምክንያት ሌላ ችግር ደም ብዛት፣ ስኳር እንዳይመጣባት በማሰብ ትሬኒንግ እንውጣላትና ሳትሞክራት እግሯ በውፍረቱ ምክንያት እግሯ በፍጹም ጉልበቷ ላይ እብጠት ስለነበረ ልትንቀሳቀስ አትችልም ነበር እና ቤት ቁጭ ብላ ነበር የምትውለው። ከዛ በኋላ ያው ስኳሩ መጣ፣ ስኳር መጠቀም ጀመረች። መጨረሻ ላይ በአየነው ዩቲዩብ ላይ አንድ ጓደኛችን በመዳኑ ቀጥታ መጣን። እዚህ ከመጣን በኋላ መድኃኒቱን ወሰደች። ከወሰደች በኋላ ግን ከ1 ወር በኋላ ሰውነቷ ሲቀንስ የነበረው ውጥረት አብሮ ቀነሰ። እንደገና ደግሞ ወክ ስታደርግ አላስራምድ የሚላት የሚወጋጋት የነበረው ነገር ቆመ። አሁን እንዲያውም ከኔ ጋር አይደለም ለብቻዋ ልምምድ እየሰራች ነው። እንግዲህ ስኳሩም ለቋታል፣ ልምምድም እየሰራች ከዚህ በላይ እንዳትከሳብኝ ብቻ መመሪያ ጠይቃለሁ። በተረፈ በጣም ጤናማ ናት። አሁን ልብሶቹ በጣም ብዙ የሀገር ባህል ልብሶች አሏት፣ እንደዚህ የምትለባብሱ አላት። አሁን በአንድ ክብደቷ ሲቀንስና ሰውነቷ ሲቀንስ እነዚያ ልብሶች ሰፏል። ስለዚህ ወደ አዲስ ልብስ ለመግዛት ደግሞ እንግዲህ ወደ አንተ መምጣት ሄደ። ስንተኛ ዓመታችሁ ሆነ አሁን? አሁን 48ኛ ዓመታችን ከተጋባን። ያው እሷም ሸንቃጣ ሆና የባሰ ከዚህም ትቀንስ ከፈለገ ልጃገረድ መስላ በቃ። ወይዘሮ ጀሩስ እንኳን ደስ ያለሽ። እንኳን አብሮ ደስ ያለን። የአንተ ውጤት ነው። በጣም ነው የማመሰግነው። ትልቅ ክብር አለኝ።